ሰላም የተወዳጅ ተመልካቾች ዛሬም እንደተለመደው ፈታ ዘና የምትሉባቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ያርጋችሁ ቤተሰብ መሆን ብቻ ነው። ቪዲዮውን ሲጀምሩ ደግሞ ላይክ አድርጉልኝ። እናንተ ቪዲዮ ላይክ ስታደርጉት በጣም ለብዙ ሰዎች እንዲደርስ ያግዘኛል። ይህ ቃል በቃል ፖድካስት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ምንድነው አልቦቦ ዋጀፋ ቪዲዮ ይላል ቤት የለም እንዴ? ምንድነው ይሄ? ቤተሰብ እየተዝናና ነው ወይስ ምንድነው? እስኪ እናንተ ሐሳባችሁን ኮሜንት ላይ ጻፉ። ካንቺና ከተለ እንዴት እኔ ጥላን እኔ ጥላ ማን ነው የሰፈር ሰው ምናምን ይልሽን አትስሚ። እኔ ጥላ ምናምን የሚባል ነገር እኔ አልወድም። ያንቺም ጠላቶች በህይወቴ በቃ አንቺን ብቻ ነው የምወደው። ሌላ ነገር ጭራሽ አንቺን ከዚህ መጠጥ ምናምን ጉዝ ነገር ጋር ታወዳድሪያለሽ። ጥላ ምናምን የሰፈር ሰው የሚሉትን አትስሚ። እኔ ፍቅር እኔ አንተን ብቻ ነው የማምነው። ከዚህ በኋላ የሰው ወሬ አልሰማም። እኔ አንተ ጠላ እንደማጠጣ አውቃለሁ። የኔ ፍቅር አምናለሁ። እሺ ከዚህ በኋላ የት አለ የት ሄደ? አላህ ወይኔ ሰራህልኝ። ድሮ ምን ያንተ ማመኔ እኔም በጠላ ሱሰኛ ስትሆን እንዲህ ነው። ወዲዋን እንኳን ሳጨርስ በመሃል ጥሎ አጠፋ። ችግራችን እንደዚህ ይራገፍ። Mbappe and there is Vinicius down for Rodrigo. Mbappe! Oh wow! እንቅልፍ ይዞት እኮ ነው ሲያሳዝን። ምንድነው? ምንድነው? አልገባኝም። እንደዚህም ተጀመረ እንዴ? ቤተሰብ ውሸታም ነሽ፣ ካዲ ነሽ። ምንድነው የምትጮው? ቀስ በል እስቲ ልጁ ተኝቷል። ቀስ በል ምንድነው? በጣም ውሸታም ነሽ፣ በጣም ማለት ነው። እኔ እና አንቺ ተጋብተን 9 ወር ሳይሞላ ማለት ነው። እንዴ ልጅ መብለች አልሽ? አሁን ቆይ ጭቅጭቆን ተውና አንተ እኔን ካገባ ስንት ወር ነው? እኔ አንቺን ካገባው 4 ወር ከ15 ቀን። እሺ በጣም ጥሩ። እኔ አንተን ካገባው ስንት ወር ነው? አንቺ ያገባሽኝ 4 ወር ከ15 ቀን። 4 ወር ከ15 ቀን። እሺ ድምሩ አንድ ላይ ስንት ወር ይሆናል ታዲያ? አንድ ላይ ሲደመር 9 ወር። ወይኔ 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 ይቅርታ፣ ትክክል ነው 9 ወር። የኔ ውድ ይቅርታ። ትክክል ነህ። አሪፍ ካልኩሌሽን የሰራው። ወይኔ ሰካራም ወይኔ ሰካራም ኦ ማይ ጋድ። በመጨረሻም ሰካራም ወደቀ። ማንም የለ ወይ አባብ ልልሽ ፈነነ። አዎ ታች ለማን ነው? ዘጋብኝ እኮ ወደ አርፈህ አባ ያልኩ ገብቶሃል እንዴ? አውርደኝ እኮ ነው ያልኩ። አንተ ቁጭ በል እያልኩ አይደል? እንዳርፈህ ቁጭ በል እንዳርፈህ ቁጭ በል። እሺ አየሌባ ነገር እንደ ዛሬ ተዋርዶ ያውቃል። በፊልተር ብቻ ነበረ ቆንጆ ይመስልሽ፣ በአካል ግን በጣም ቆንጆ ነሽ። የምር በጣም አመሰግናለሁ። እሺ አንዴ ቶይል ደርሽ ልምጣ። እሺ ሂሳባችን ስንት መጣ? እስከ ቴካዌ 2500። ኦ ማይ ጋድ። ሄሎ ጓደኛዬ፣ በደህና ሰዓት ነው የደወልኩ። ባለፈው አብራችሁ ትሰራላችሁ ቲክቶክ ብለህ ያስተዋወቅከኝ ልጅ ነይ ዛሬ ብዬ ብጋብዛት 2000 ምናምን ብር ልታስከፍለኝ። አረ የሆነ ነገር ፍጠር ጓደኛዬ። አይሽ እሺ ቆየሁት እንዴ? ኧረ አልቆየሽም። እኔ አንቺን መጠበቅ ስራዬ አይደል እንዴ? ብዙ ቴክስት እየገባልሽ ነው። ምን ቴክስት ነው?
እወድሻለሁ የኔ ሁሉ ነገር። እንዴ ምንድነው ይሄ? ድሮውንም ከኔ ጓደኛ ጋር ጠረጥረሽ ነበር። አትርፏል፣ ዛሬ አትርፏል። ከዚህ በኋላ ግን እንዳይለመድ ይሄ አሪፍ መላ ነው። ሁሉም ሰው ሊጠቀሙ ይገባል። የዛሬ ቪዲዮ እንግዲህ ይህን ይመስል ነበረ። ፈታ ዘና እንዳላችሁበት እንግዲህ ተስፋ አደርጋለሁ። በቀጣይ በአዳዲስ ቪዲዮዎች ተመልሼ እስከመጣ ድረስ ሰላም ሁኑልኝ። ይመቻችሁ።